ብራችንን ልናይ ስንገባ ፔመንት የሚለው አልነካይለናል ወይም ደግሞ ደብዝዞ ይታያል የሚለውን ምንስ ብናደርግ ሊስተካከል ይችላል የሚለውን አወራችኋለሁ። ከላይ ሁለት ፎቶዎችን አያይዣለሁ። አንደኛው ላይ ፔመንት የሚለው ደምቆ ይታያል፣ አንደኛው ላይ ፈዞ ይታያል ማለት ነው። እንደዚህ አይነት ነገር በሚያጋጥመን ሰዓት ላይ መጀመሪያው የቻናላችን ኢሜል ለአድሰንስ አልቀበል ብሎን ሁለተኛ አድሰንስ ተጠቅመን ይሆናል። ስለዚህ በቀስት ምልክት ያደረኩበትን የፕሮፋይል ፎቶውን በመንካት ለሁለተኛ ጊዜ ወይም ደግሞ ለሶስተኛ ጊዜ የተጠቀምንበትን ለአድሰንስ ኢሜል ስንቀይረው የፔመንት የሚለው ቦታ ደምቆ ይመጣል ማለት ነው። ትክክለኛውን ለአድሰንስ የተቀበለንን አድሰንስ አፕላይ ስናደርግ ሞልተን የተቀበለንን ያልተቀበሉንን ከከተትን እዚህ ጋር ሁሌ እንደዚህ አይነት ነገር ነው የሚያመጣብን። ይህ አድሰንስ አይሰራም ማለት ነው። ፔመንት የሚለው የፈዘዘ ከሆነ አድሰንሱ አይሰራም፣ የሚሰራ አድሰንስ አይደለም። ኢረር ያለን እና የመለሰን አድሰንስ ነው ማለት ነው። ስለዚህ የፔመንት ቦታ ላይ እንዲሰራልን ከፈለግን የፕሮፋይል ፎቶውን በመንካት እዛ ጋር ብዙ ኢሜሎች ከተጠቀምን ያስመርጣናል። መጨረሻ ላይ የተቀበለንን እና ሞኔታይዝ የሆንበትን ኢሜል ስንመርጥ እዛ ውስጥ ነው ገንዘቡን ገቢ የሚሆነው። ከዩቲዩባችን ጋር የተገናኘውም እሱ ኢሜል ስለሆነ ማለት ነው። እዛ ላይ ቼክ ማድረግ ይቻላል ማለት ነው። ሌላው ፔመንት የሚለው ሊፈዝ የሚችልበት ምክንያት አድሰንሳችን በተለያዩ ችግሮች ብሎክ ከተደረገ ዩቲዩብ ራሱ አድሰንስ ራሱ ከዘጋብን ሰስፔንድድ ከተደረግን በኢንቫሊድ ትራፊክ አማካኝነት እንደዚህ አይነት ነገሮች ያጋጥማሉ። ስለዚህ እነዚህን ከግምት በማስገባት የፕሮፋይል ፎቶውን በመንካት ማስተካከል ይቻላል ማለት ነው። ሌሎች አድሰንስ የተያያዙ ጉዳዮችን ተራ ቁጥር ሁለት የሚሉት በጠቅላላ ስለ አድሰንስ ጉዳዮች ስለሆነ እነሱን መከታተል ትችላላችሁ። መልካም ጊዜ። ሶስት መስመር ነገሯን ነክታችሁ ወደ ምትፈልጉበት ቦታ ይከታችኋል ማለት ነው። ይሄ የተለየ ምንም ነገር ኖሮት አይደለም። አዲሱ የአድሰንስ ኢንተርፌስ ነው። በየጊዜው አዳዲስ ነገሮች ሲኖሩ ከሁኔታዎች ጋር አብሮ ነገሮቹን ማወቅ ያስፈልጋል። ይሄ አዲሱ ኢንተርፌስ ይሄን ይመስላል። የፊት ገጽታ ማለት ነው። የፊት ገጽታ ድሮ ሰማያዊ ነበር፣ ከዛ ደግሞ ነጭ ሆነ፣ ከዛ አሁን ደግሞ ወደዚህ መልሰውታል። በየተወሰነ ጊዜ አንዳንድ ለውጦች ይኖራሉ። ለጊዜው አሁን ላይ ወደዚህ የተቀየረባችሁ ልጆች መደናገጥ አይኖርባችሁም። ይሄ አዲሱ ኢንተርፌስ አዲሱ የፊት ለፊት ገጽታው ይሄን ይመስላል የአድሰንስ ማለት ነው። አድሰንሳችሁ ስትገቡ በቀይ ምልክት የመጣባችሁ ሰዎች መቼ ሞኔታይዜሽናችሁ 45 ቀን እንደሚሞላው ምናልባት ቀይ ነገሩን ሳታዩት የዘገያችሁ ከሆነ መቼ እንደሚነሳ እዚህ ገብታችሁ ማረጋገጥ ትችላላችሁ ማለት ነው። አይደንቲፋይ ቬሪፊኬሽን ከሚለው አጠገብ እንደዚህ ቀን ያስቀምጣል። በጥቁር ቀስት ያስቀመጥኩበት ይሄ ቻናል ለምሳሌ ከሴፕቴምበር 30 ጀምሮ ይሄን ነገር ካላሟላ ሞኔታይዜሽኑ ይቆምበታል ማለት ነው። ስለዚህ በዚህ መልኩ ገብታችሁ የየራሳችሁን ቻናል ቼክ ማድረግ ትችላላችሁ። አይደንቲፋይ ቬሪፊኬሽን ብሎ የመጣባችሁ ብቻ ማለት ነው እንጂ ኖርማሊ አድሬስ ቬሪፊኬሽን የሚል ሳይሆን አይደንቲቲ ቬሪፊኬሽን የሚሉት ማለት ነው። መልካም ጊዜ፣ መልካም እድል ይሁንላችሁ። ከተው ምን አይነት ነገር ነው እንዴት አድርገን ነው የምናስተካክለው? አንዳንዴ ራሱ ጂሜል እንድናስተካክል ሰጀስት ያደርገናል ያስገድደናል እና ምንድነው የሚለው ነገር እናያለን። ስልክስ ሪከቨሪ ስልክስ ጥቅሙ ምንድነው የሚለው እናያለን። ሁለቱም ጥቅማቸው ቻናላችን አደጋ ጊዜ ስልካችን ቢሰበር ስልካችን ቢጠፋ በተለያየ አጋጣሚ ኢሜላችንን ሉዝ ብናደርግ ሌላ ቀፎ ለሄደን ለማስተካከል እንድንችል የሚጠቅመን ሁለት ሴቲንጎች ናቸው። እነዚህ ሴቲንጎች በጣምና ወሳኝና ጠቃሚ ናቸው። ስለዚህ ሊሞሉ ይገባል ማለት ነው። ግዴታ ጉግል ሙሉ ስኪልን ድረስ ማስጠበቅ የለብንም። ጉግል ሙሉ የሚል ነገር ካመጣልን ደግሞ በዚህ በቀኝ በኩል ነጭ ፎቶ ላይ እንደምታዩት ቴክ አክሽን የሚለውን በመጫን የሚጠይቃችሁን ኢሜል አድሬስ በማስቀመጥን ኢሜል በሚላከው ኮድ ቬሪፋይ በማድረግ ማስተካከል ትችላላችሁ ማለት ነው። እዚህ ላይ ላስጠነቅቃችሁና ለነግራችሁ የምፈልገው ሪከቨሪ ኢሜል አድሬስ በመታስገቡ ሰዓት የምታስገቡት የራሳችሁን ኢሜል አይደለም። ራሱን የቻናል ኢሜል ራሱን ብታስገቡት አይቀበልም። ግዴታ ሪከቨሪ ኢሜል ማለት የደህንነት ለአደጋ ጊዜ ተጠሪ ኢሜል አስገቡ እያለ ነው። ስለዚህ የጓደኛችንን ወይ ደግሞ ሌላ ስልክ ላይ የምንጠቀምበትን ኢሜል የቤተሰብ
የተለያየ በኋላ ላይ እነዛ ሰዎች ኢሜላቸውን በአግባቡ የሚይዙ አይነት ሰዎች መሆን አለባቸው። የነዛን ሰዎች ኢሜል አድሬስ እዚህ ጋር መጠቀማችን እኛ ላይ ምንም የሚጎዳን ነገር የለም። የሚጠቅመን ነው እንጂ የሚጎዳን ነገር የለም። ምክንያቱም ኢሜላቸውን እዚህ ስላስገባን የኛ ቻናል ውስጥ ይገባሉ ማለት አይደለም። ነገር ግን ቻናላችን አደጋ ላይ በሚወድቅበት ሰዓት ምናልባት ሪከቨሪ ኢሜሉ እጃችን ላይ ሪከቨሪ ስልኩ እጃችን ላይ ባይኖር በሪከቨሪ ኢሜሉ አማካኝነት ኮዶችን አስልከን ቻናላችንን መልሰን እንጠግነዋለን ማለት ነው። ስለዚህ ሪከቨሪ ኢሜል ይሄ ነው ጥቅሙ። ስታስገቡ እዛው ቀፏችሁ ላይ አንድ ቀፎ ላይ ያለ ኢሜልን ዝም ብሎ ማስገባት እዛው ውሃ ቅዳ ውሃ መልስ እንደማለት ነው። ስልኩ ሲበላሽ አብሮት ገደል ስለሚገባ በቻላችሁ ታቅም ኢሜሉም ፓስወርዱም ሰዎች በአግባቡ የሚይዙት አይነት ጓደኞቻችሁ ከሆኑ እነሱ የራሳቸውን ኦሪጂናል ቻናላቸውን ኢሜል ቢሰጧችሁ እሱን ታስገባላችሁ። እሱ ልክ ስታስገቡ ለነዛ ሰዎች ኮድ ይላክላችኋል በኢሜላቸው። እንትና ሪከቨሪ ኢሜል ሊያደርግክ ነው የሚል ኮድ ይመጣል። ያንን 6 ዲጂት ኮድ እናንተ ቻናል ላይ ስታስገቡት ሪከቨሪ ኢሜል በምታዩት በፎቶ መልኩ ሴቭ ሆኖ ይቀመጣል ማለት ነው። በተመሳሳይ ሪከቨሪ ስልክ ቁጥርም እንደዛ ነው። በዚህ ሰዓት ላይ የሚቆረጥ ሲም ካርድ የያዛችሁ ሰዎች ከሆናችሁ ኢትዮጵያ ለቤተሰቦቻችሁ ስልክ ቁጥር እዚህ ጋር ብታስገቡበት ለእናንተ መልካም ነው እላለሁ። ተመሳሳይ ኮድ ለስልክ ቁጥሩ ይላካል። ያንን ኮድ አስገብቶ ቫሪፋይ ማድረግ ይሄ ነው ያለን መረጃ በዚህ ጉዳይ። መልካም ጊዜ። ለማለቁን እንዴት ቼክ ማድረግ ትችላላችሁ? እንዴት ላሳያችሁ። የሶስት ማዕዘኗን በመንካት ፔመንት የሚለውን በመጫን ቫሪፊኬሽን ቼክ የሚለውን ስትነኩት እንደዚህ አይነት ነገር ያመጣል። አይደንቲፋይ ቫሪፊኬሽን ጋር እንደዚህ በቀይ ኒድስ አቴንሽን የምትለው 10 በቀስት ያሰመርኩባት በቀስት ምልክት ያደረግኩባት። ለምሳሌ ይሄ ቻናል በ30 ሴፕቴምበር 2022 ሞኔታይዜሽኑ ማስታወቂያ ላዩ ላይ ቻናሉ ላይ መታየት ያቆማል ማለት ነው። እና በዚህ በቀላሉ በዚህ መልኩ ማወቅ ትችላላችሁ መቼ እንደሚነሳባችሁ። ይህንን መልእክት ብትችሉ ሼር አድርጉት። ሰዎች ጥያቄዎችን ውስጣቸው ፈጥሮ ከሚቀርና የሚጠይቁት የሌላቸው ሰዎች ስላሉ ሼር ብታደርጉት መልካም ነው ላለው። መልካም ጊዜ። ይመጡት እንደዚህ አይነት ኢሜሎች እና እነዚህ አይነት ኢሜሎች ሲመጡብን ምንድነው ማድረግ ያለብን ምንስ ናቸው የሚለውን ነግራችኋለሁ። እነዚህ አይነት ኢሜሎች ከላይ የምታዩት ለምሳሌ በየወሩ ስንት ሰብስክራይበር እንዳገኛችሁ ስንት እይታ እንዳገኛችሁ የሚያሳይ ነው ማለት ነው። ላስት ያለፋችሁት ወር ዩቲዩባችሁ ምን ያህል ሰብስክራይበር አገኘ ይላል። ለምሳሌ ነው ነግራችሁ። አንደኛው ደግሞ እንደዚህ ብታደርጉ ቻናላችሁ በቃ ኢንፎርሜሽን ሰጪ እንደ ደጋፊ እንደ ሰፖርት ስለ ዩቲዩብ ቻናላችሁ እንደዚህ አይነት ነገሮችን ያሳውቋችኋል ማለት ነው። በየሰዓቱ ዩቲዩባችሁ ይሄን ያህል አግኝቷል እንዲህ ብታደርጉ በደንብ ብዙ ተመልካቾችን ከሰዎች ጋር መገናኘት ትችላላችሁ። ሱፐር ቻታችሁን አብሩ፣ ሜምበርሺፓችሁን መክፈት ትችላላችሁ። ከዚህ ጀምሮ በዚህ መልኩ ነው ኢንፎርሜሽን የሚያሳውቃችሁ ማለት ነው። ስለዚህ የዚህን ያህል በጣም ነሰሰሪና ወሳኝ ነገር ስላልሆነ መጨናነቅና ራሳችሁን ማስጨነቅ አይተበቅባችሁ ማለት ነው። ይሄ ኖርማል ኢንፎርሜሽን ነው። በየሂደቱ ዩቲዩብ ስላለበት ሂደት ነው የሚያሳውቃችሁ። ስለ ጉግል ላይ ገብታችሁ ስለምን እንደሆነ ማወቅ ከፈለጋችሁ ጉግል ላይ ገብቶ መተርጎም ነው እንጂ ትልቅ ወሳኝ ነገር አይደለም እላችኋለሁ። እንደዚህ ፎቶዎች ከመጡላችሁ ለጥያቄ ማቅረብ አይተበቅባችሁም። ራሳችሁ ይሄን ድምጽ ከሰማችሁት ራሳችሁ መልስ እየመለሳችሁ ማለፍ ትችላላችሁ ማለት ነው። መልካም ቀን። እና እነዚህ አይነት ኢሜሎች ሲመጡብን ምንድነው ማድረግ ያለብን ምንስ ናቸው የሚለውን ነግራችኋለሁ። እነዚህ አይነት ኢሜሎች ከላይ የምታዩት ለምሳሌ በየወሩ ስንት ሰብስክራይበር እንዳገኛችሁ ስንት እይታ እንዳገኛችሁ ለምሳሌ ነው ነግራችሁ። አንደኛው ደግሞ እንደዚህ ብታደርጉ ቻናላችሁ ያድጋል። አንደኛው ደግሞ ምናልባት ምናምን እሱን ታጣራላችሁ። በቃ ኢንፎርሜሽን ሰጪ እንደ ደጋፊ እንደ ሰፖርት ስለ ዩቲዩብ ቻናላችሁ እንደዚህ አይነት ነገሮችን ያሳውቋችኋል ማለት ነው። በየሰዓቱ ዩቲዩባችሁ ይሄን ያህል አግኝቷል እንዲህ ብታደርጉ በደንብ ብዙ ተመልካቾችን ከሰዎች ጋር መገናኘት ትችላላችሁ። መጨናነቅና ራሳችሁን ማስጨነቅ አይተበቅባችሁ ማለት ነው። ይሄ ኖርማል ኢንፎርሜሽን ነው። በየግራ ሳትጋቡ ጉግል ላይ ገብታችሁ ስለምን እንደሆነ ማወቅ ከፈለጋችሁ ሌላው እያሳያችሁ ለተቸገራችሁ ሰዎች መፍትሄ የሚሆን ነገር እንዴት ማስተካከል ይቻላል የሚለውን ላካፍላችሁ ነው የመጣሁት። አድሰንስ በቅርቡ አድሰንስ ውስጥ ሁለት አይነት ፓርቲሽን አከፋፍሎታል። አንድ
አድሰንስ ለዌብሳይት ላላችሁ ሰዎች እና ለዩቲዩብ ለብቻው ነው ቶታል ማለት ነው። ስለዚህ በከላይ በቀስት ምልክት እና በክብ መልኩ ያከበብንባት የቀስቷን ምልክት ስትጫኑት ሁለት አይነት ምርጫ ያመጣላችኋል አድሰንስ እና ዩቲዩብ የሚል ማለት ነው። ስለዚህ ከነዚህ ምርጫዎች ውስጥ ዩቲዩብ ኢትዮጵያ የሚለው ላይ ከሆነ ገንዘባችሁ ይመለስላችሁ ይሆናል ማለት ነው። አድሰንስ ላይ ከሆነ ግን 00 ሊያሳያችሁ ስለሚችል ሳትደናገጡ እቺን ነክቶ ወደ ዩቲዩብ ወደሚለው በመመለስ ገንዘባችሁ መልሳችሁ ማየት ትችላላችሁ ማለት ነው። መልካም ጊዜ። አድሰንስ ለቫሪፊኬሽን አይደንቲቲ ቫሪፊኬሽን ማረጋገጥ አለባችሁ ብሎ አድሰንሳችሁ ውስጥ በቀይ ነገር የመጣብን ደምቆ ትላንትና መልሰናል። ከላይ እንደምናየው አድሰንሳችሁን ስንገባ በቀይ ምልክት ማንነታችሁን አረጋግጡ የሚል ሲመጣልን ከሞላንለት በኋላ አድራሻችንን እና ትክክለኛውን ከአድሰንስ ስማችን ጋር አንድ አይነት የሆነ ስም ያለው ፓስፖርት ወይም ደግሞ በእንግሊዘኛ የተዘጋጀ መታወቂያ ካስገባንለት በኋላ መቀበሉን በምን እናውቃለን የሚለውን እናያለን። እሱንም በዚህ ኢሜል መሰረት ዶክመንቱን ካስገባችሁለት በኋላ ከ2 እስከ 3 ቀን ውስጥ ማክሲመም በዛ ከተባለ በ7 ቀን ውስጥ በዚህ መልኩ አይደንቲቲ ቫሪፊኬሽን ሰክሰስፉሊ ተሳክቷል ብሎ እንደዚህ አይነት ኢሜል ይልክላችኋል ማለት ነው። ስለዚህ ይሄ ከመጣላችሁ እንኳን ደስ አላችሁ፣ አድሰንሳችሁ የአይደንቲቲ ቫሪፊኬሽን ፕሮሰሱን አልፏል ማለት ነው። መልካም ጊዜ። ሰላም ጤና ይስጥልኝ።